mittu beetti lowo mannira isi shiima beettooti lowo mannira አነቀው በጎዳና ያሉት እናት አባት የሌላቸው አቅም የሌላቸው ጉልበት የሌላቸው ቤት የሌላቸው ከበሽታ የተነሳ የተጨነቁት ህዝብ ላይ ብዙ ዋጋ እየከፈለ ሲዳማ ኦሮሞ ከምባታ ሀዲያ ሌላ ብሔር ሳይጠራ ለሁሉም አባት የሆነው ባለፈው ዘመን ባንሳ አካባቢ በመኪና አደጋ 70 ምናምን ነፍሳቶች በነፍሳቸው ሳርፉ መጥቶ ነፍስ የጠፋባቸው ህዝብ አጽናንቶ ገንዘብ ሰጥቶ ምን ብሎ የሄደ ልጅ አሁን ደግሞ እሱ ራሱ ታሞ ተጨንቆ ኮሪያ ሆስፒታል ውስጥ ተኝቶ ነው ያለው። ስለዚህ አልፈለገም። ሙስሊም የሆናችሁ በሙስሊም ቋንቋ፣ ኦርቶዶክስ የሆናችሁ የኦርቶዶክስ ቋንቋ፣ ጴንጤ የሆናችሁ የጴንጤ ቋንቋ፣ ነቢያቶች የሆናችሁ የነቢያቶች ጸጋ ጸልዩልኝ። ከዶክተር ይልቅ የእናንተ አምላክ ፈጥኖ ይደርሰኛል እያለ ማስተር አብነት መልእክቱን አስተላልፏል። ስለዚህ ስለ ማስተር አብነት በጣም ቅን ሰው ልብ ያለው ሰው ከእርሱ አልፎ ለሌላ የሚሆን እርሱ አዝኖ እያለ ለሌላው ደስታ እንዲሰማ የሚፈልግ አንድ ልጅ ታሞ ተኝቶናል። ስለዚህ ይህ ልጅ ደግሞ ዛሬ ጸሎት ስለሚያስፈልግ እኛ ገንዘብ አንሰጥም፣ ብር አንሰጥም። ከብር በላይ የሆነው ሰላም የሚሰጥ የሚችል አምላክ አይደርስም? እጃችሁ ከፍ አድርጎና ይደርሳል በሉት እስቲ። በዚህ ቃል ነው የምንጸልየው ዛሬ ስለ እርሱ በዚህ ቃል እንጸልያለን። ንግሥተ መጽሐፍ ካይንሰው ጭኔሞስ የንግሥተ መጽሐፍ ምዕራፍ 20 ከቁጥር 1 ጀምረን እናያለን። እንዲህ ይላል። ቀጥልልኝ። ደርሳል። ቀጣይ ሳምንት ደግሞ የሰላም ዜና እንሰማለን። እጃችሁን ከፍ አድርጉና አቤት ይሰው እንዲህ ብሎ ይቀጥላል። በዛን ወራት ሕዝቅያስ እስከ ሞትም ድረስ ታመመ። ሕዝቅያስን እስከ ሞት ድረስ ታመመው። ነቢዩም የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል ትሞታለህ እንጂ በሕይወት አትኖርምና ቤቴን አስተካክል አለው። ፊቱንም ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። አቤቱ በፊትህ በእውነት በፍጹም ልብ እንዲሄዱ ደስ የሚያሰኝህን እንዳደረግሁ ታስበኝ ዘንድ እለምንሃለሁ። ሕዝቅያስም እጅግ አድርጎ አለቀሰ። ኢሳይያስም ወደ መካከለኛው ከተማ አደባባይ ሳይደርስ የእግዚአብሔር ቃል እንዲህ ሲል መጣለት። ተመልሰይ የሕዝብን አለቃ ሕዝቅያስን እንዲህ በለው የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል ጸሎትህ ሰምቻለሁ፣ እንባህንም አይቻለሁ። እነሆ እፈውስሃለሁ። በሦስተኛው ቀን ወደ እግዚአብሔር ቤት ትወጣለህ። በዕድሜህም ላይ 15 ዓመት ጨምራለሁ። እግዚአብሔር ባርክ። ዛሬም የምንጸልየው ይሄ ጸሎት ነው። የማስተር አብነት የሚደርስ ፈጥኖ እንዲደርስለት። ለምን? የእግዚአብሔር ጸጋ ሲደርስ የትኛው በሽታ ከሰው በላይ የሆነው በእግዚአብሔር ዘንድ ቀላል ይሆናል። እግዚአብሔር አልዓዛርን በአራተኛው ቀን ከሞት ያስነሳው ከጉድጓድ ያወጣው ይገማል የተባለውን ሽታ የሌለውን ሕያው አድርጎ ያነሳው ዛሬ ማስተር አብነትም ይደርሶታል። እጃችሁን ከባርጉና ጌታ ሆይ በሉት እስቲ። ይህን ጸሎት በሉት እስቲ። ስማለ ሁላችን ተንበርክከን እንጸልያለን። ሁላችን ተንበርክከን ሊአንዳች ወንድማችን ነው። እናንተም ብታቁም ባታቁም
እርሱ ደግሞ ለሁሉም ደራሽ ነው። ዛሬ የምንጸለው ጸሎት ደግሞ በእግዚአብሔር ፊት ዋጋ ከፍለን በእግዚአብሔር ፊት ተንበርክከን በአፍ ያላችሁ እንደ ቋንቋችሁ እየጸላችሁ እግዚአብሔርን ስንጠይቅ እግዚአብሔር ደግሞ የጸሎት መልስ ነው። ስለዚህ የሚጸሉ ሰዎች እግዚአብሔር ይሰማል። መጽሐፍ ሲናገር እንደዚህ ይላል፣ በስሜ የተጠሩ ሕዝብ ሰውነታቸው አዋርደው ቢጸልዩ ፊቴን ቢፈልጉ እኔ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ። በዚህ የሚጸሉ ጸሎት በዓይኔ ይገለጣል፣ በጆሮ ይዳመጣል ተብሎ ተጽፏል። ጌታ ሆይ ዛሬ በዚህ ብላቴና ላይ ጸለን። ከዚህ ደቂቃ ጀምሮ በማስተር አብነት ላይ ያለው በሽታ በጌታ በኢየሱስ ክርስቶስ ስም የተነቀለ ይሆን። በጌታ በኢየሱስ ክርስቶስ ስም የተነሳ ይሆን። በጌታ በኢየሱስ ስም የትኛው በሽታ ይሁን፣ የልብ ካንሰር ይሁን፣ የጭንቅላት ካንሰር ይሁን፣ የእግር ካንሰር ይሁን፣ የትኛው በሽታ ይሁን፣ በሰው ከባድ የሆነው ያንተ ግን ቀላል ይሆናል። ዛሬ ስለ ወንድማችን እኛ እንጸልያለን። አንተ ደግሞ የሰሚና አድራጊ አምላክ ነህና በፊት ተንበርክከን እየጸለን ነው። ጌታ ይህን ጸሎት ሰምተህ የወንድመታ የአብነት ማስተርን የምሕረት እጅ ወደ እሱ እንድትመልስ እንጸልያለን። በጌታ በኢየሱስም ይህ ጸሎት ወደ ማስተር ይድረስ። በጌታ በኢየሱስም ይህ ጸሎት ወደ ማስተር በኢየሱስም ይድረስ። በጌታ በኢየሱስም ይህ ጸሎት ይስማ። እጃችሁን ከፍ አድርጉና አሜን። ድገሙ አንድ ጊዜ አሜን። ድገሙ አንድ ጊዜ አሜን። ስለሰማኝ አመሰግናለሁ። ስለፈወስከኝ አመሰግናለሁ። ከዚህ በኋላ የመልካም ዜና እንስማ። ከዚህ በኋላ የመልካም ዜና እንስማ። ትናንትና አሞኛል እያለ ያወራው ምናስ ዛሬ ደግሞ እግዚአብሔር ጸሎታችሁ ሰምቶ ፈውሰኛል፣ ድኛለሁ፣ በሰላም ሀገር ተመልሻለሁ፣ አሁንም እቀጥላለሁ እያለ እስኪወራ ድረስ ይህን ጸሎት በጌታ በኢየሱስ መስማት እንፈልጋለን። አንተ ይድረሰው፣ ፊቱን አድራራውለት፣ አትለየው። በጌታ በኢየሱስ ስም አሜን። ተባረክ። ስለዚህ ካፒታ